يسلموا ዛሬ ማኑ ዛሬ ማኑ ዛሬ ማኑ ምንድነው የሚረስመው ዛሬ ማኑ ዛሬ ማኑ ፍቅር ዞራ እምነት ዞራ እንትን ዞራ ሰነት ለዲናት ስሙ ተከበረ ሲሉ ይመጣሉ በርካታ ወገኖች ጭራሽ ያልታያቸው የዚህ ዘመን ጀግኖች ቸውን የሚያጠፋ መሆኑን ሊያውቁት ይገባል ኢትዮጵያ የሙስሊም መቼም ቢሆን የሚፈራው አንድ ነገር አለ የሚፈራው አላህን ብቻ ነው ከዛ ውጭ ማንንም አይፈራ በተለይ በዲኑ ከተመጣበት ማለት ነው በተለይ አሁንም በዲኑ ከተመጣበት ዲኑ እየተነካ ዝም ብሎ የሚተኛ ምናልባት የሞተ ሰው ካልሆነ በስተቀር እኛ አንድ ቃል ብቻ ለናገር የመጨረሻ ነዒሹ عزيزا ከኖርን ተከብረን በክብር በኩራት መኖር ተዋርደን መኖርም ልንፈቅድ አይገባም ተዋርደን መኖርም ልንፈቅድ አይገባም በዲናችን ኮርተን በዲናችን አንገታችን ቀና አድርገን እንኖራለን በተቃራኒው መኖር አንፈልግም الله أكبر تولية القرآن أكبر يفضلوا إنسان الناس ظفر يمينه لهم أن الناس ظفر يمينه وقت جزماتهم لذيه يومه أقول لك أظهرهم يوغن عن ليفا يجين في ثوراري يسلم الله الله أكبر الله أكبر الله يعززون كانوا يميكبروا بدينا تشوفوا لا يموتوا ما يفوتوا الله تدفر زملوا ميتنيو مال مننا مرساችን امام الله مننا من ملسر من فرتن موت من فرتن اسر سو ዋሽቶ ይታሰራል ሰው በባክ ይታሰራል ሰው ሰርቆ ይታሰራል በእስልምና መታሰር እንዲሁ አይገኝም እንጂ ከተገኘ ሸረፍ ነው ይሁን ሞቱን ካገኘው ይዝ ነው ክብር ነው የሚታደሉት የተመረጡ ሰዎች ብቻ ናቸው አላህ የመረጣቸው ለዚህ ኃላፊነት ያጫቸው ትልቅ ባሮች ብቻ ናቸው قل لا يسأل إلا ما كتب الله له الله كوسنه وجه የሚደርስ ነገር አለ አላህ ከከተበው ውጭ አላህ ከወሰነው ውጭ የሚደርስ ነገር አለ ስለዚህ لما الخوف ይሄን መቼም አይሆንም እነሱ ይዘፋሉ እነሱ ይታገላሉ የኡመት መሐመድ ሰለላሁ ዐለይሂ ወሰለም በሐያት ያለ ግን ይፈጠራል ሰላማዊ ትግራችን ጦር አይደለም ያነሳ ኃይል አይደለም ይዘን የመጣ ነው ቅድም ሲናገር ነበር መሐመድ ሰለላሁ ኃይላችንን ቁዋችንን እኛ አላህ ብቻ አላህን ይዘን ግን ማንም ለምን ኩን
ወየኩን ሚሉ ውሳኔ ያለው ጌታ ነው ያለን ነገሮችን በይነል ካፊዮኑን መለወጥና መቀየር የሚችል ጌታ ነው ያለንና ይሄን እናምናለን ነገሮችን በደቂቃ ይለውጣቸዋል ይቀይራቸዋል ግን ሞትን ፈርተን ሐቅን አንጥስ ሞትን እስርን ፈርተን እጃችንን አንሰጥን አፋችንን አንዘጋ ከመንግስቱን ማወቅ ግድ ነው ማወቅን ብቻ ሳይሆን መጠበቁን ለኛ ስለሚጠቅም ለሁሉም ኢትዮጵያውያንም ይጠቅማል ብለን ስለምናምን ነፃነትም ስለሚሰጥ ወረቀት ላይ ሳይቀር በተግባር እንዲጠበቅ ማድረግ አለብን